ቀለጥኩ አውቄ ነው አይቼ ነው ፈቅጄ ነው ኢየሱስ ጌታ ነው ሃሌሉያ ለቆስማይ ልጄ ሆይ በህይወት ዘመን ሁሉ እንዳትረሳው የምፈልገው ነገር አለ አንተ በፊቴ የከበርክና የተመሰገንክ ነህ አሜን ማንንም ይናቀ ማንንም ያዋርድ አሜን ሁሉ ጊዜ ይሄንን አትርሳ አንተ እኔ ነህና በፊቴ የከበርክና የተመሰገንክ ነህ የሚወዱሽ እንዳሉ ሁሉ ቢጠሉሻሉ ህይወት የምትሸቻቸው አሉ ሞት የምትሸቻቸው አሉ ሞት ስትሸታቸው በጽድቅ ስትኮንናቸው የሚያረጉትን ስለማታደርግ እንደሚያመነዝሩ ስለማታመነዝር እንደሚሸነግሉ ስለማትሸነግል ራሳቸውን የሸጡ ሰዎች ይጠሉሃል ያዋርዱሃል ነገር ግን ሁሉ ጊዜንን አስታውስ ቢጠሉ ቢያዋርዱ ቢያናንቁ ቢመካከሩብህ ህልመኛው መጣ ቢሉ በጉድጓድ ውስጥ ቢጥሉ በፊቴ የከበርክና የተመሰገንክ ነህ ሁሉ ጊዜ ማንም ምንም ይበልህ እኔ ግን ያልኩት ይሄንን ነው አንተ ነህ በፊቴ የከበርክ ነህ የተመሰገንክ ነህ ብያለሁ ልጄ አትዘን አንተ ነህ ትዘን ሁሉ ጊዜ ነን አትርሳ የናቁህን ደግሞ አንድ ቀን ስንዴ ፍለጋ መጣቸዋል ስንዴውን ሁሉ ላንተ ሰጥና ስንዴ ፍለጋ ረሃብን አመጣና ስንዴ ፍለጋ መጣቸዋል ስንዴ ፍለጋ እንከራትታቸዋል በሮቹን ሁሉ ቆልፍና ቁልፉን ላንተ ሰጣለሁ የግድ ወደ አንተ እንዲመጡ አደርጋለሁ አንተ የኔ ነህ በፊቴ የከበርክና የተመሰገንክ ነህ ስሚ ልጄ ሆይ በትምህርትሽ ደረጃ ባለሽ ነገር ሁሉ ሰዎች ቢንቁሽ ሰዎች ባይፈልጉሽ የተጣልሽ ብትሆኚ አትረባም ቢሉሽ አንቺ ሰይጣን እንደሚልሽ አይደለሽም ሰዎች እንደሚሉሽም አይደለሽም አንቺም እንደመሰለሽ አይደለሽም በእኔ ፊት የከበርሽና የተመሰገንሽ ክቡር ነሽ ሃሌሉያ እነሱ ለሰላምታ ሊንቁሽ ይችላሉ አንፈልግሽም ሊሉሽ ይችላሉ ግን አንቺን አስታውሽ ምን ጨነቅሽ በእኔ ፊት በሰራዊት ጌታ ፊት የከበርሽና የተመሰገንሽ ነሽ ኢየሱስ ጌታ ነው ሃሌሉያ ደግሞ እንደዚህ አርጋለሁ ስማኝ ሰዎችን ላንተ ሰጣሃል ውስጥ ያሳለፍኩ እኔነቴን ባንተ ላይ ልስል ነው አሁን እኔን መስለህልኛል አነጋገርህ እንደኔ ሆኗል ባህሪህ እንደኔ ሆኗል አገልግሎትህ እንደኔ ሆኗል ክርስቶስ ባንተ ላይ ተስሏል በሳቱ ውስጥ ያሳለፍህ እኔነቴን ነው ባንተ ላይ የሳልኩት አንተ ለኔ ወኪሌ ነህ አንተ ለኔ ሪፕሬዘንታቲቭ ነህ ትወክለኛለህ በመድረክ ላይ አሜን ስለዚህ ልጆችን ወደ አንተ አመጣለሁ ሰዎችን እሰጥሃለሁ ታጽናናልኛል በተጽናናበት መጽናናት ታጽናናልኛል ታስተምርልኛል ታሳድግልኛል የተሰበሩትን ትጠግንልኛል ሰዎችን እሰጥሃለሁ የግድ ፓስተር ትሆናለህ ማለት አይደለም ነገር ግን የተሰበሩትን አመጣና እሰጥሃለሁ ታጽናናቸዋል ታሳድግልኛል አንተን ከሳት ውስጥ አውጥቼ ሰርቻለሁና ከእንግዲህ በኋላ በመድረክ ላይ ቆሜ ሰው አጣሁኝ አይደለም ሰው አለኝ በመከራ ያሳለፍኩት ሰው አለኝ በሳት ውስጥ ያሳለፍኩት ሰው አለኝ እኔ መሰለ ሰው አለኝ እያልኩ መናገር ጀምራለሁ ሰዎችን እሰጥሃለሁ ለቸግሬ ነበር ሰው አስተምሩልኝ ብዬ የሰጠኋቸው የደህንነት አስተማሪዎቻቸው ደፈሯቸው አሳድጓቸው በየሰጠኋቸው ገንዘባቸውን ዘረፏቸው የሰራዊት ጌታ እግዚአብሔር ይሄን ያህል አምጪ ብሏል ብለው ዘረፏቸው አሰናክለው ከቤት ያባረሯቸው ሰው አጣሁ በየቦታው ብዙ ነውር ሆነ በየቦታው ብዙ ክፉ ነገር ተደረገ
ያዘንኩኝ ዝም አልኩኝ አንተ እስክትደርስልኝ ከሳቱ እስክትወጣልኝ ተሰርተህ ተዘጋጅተህ እስክትወጣልኝ አሁን ግን ሰው የለኝም አልልም ሰዎች ሞልተውኛል በሳቱ ውስጥ ነጥረው የወጡ ሰዎች አሉኝ እሰጥሃለሁ ሰዎችን ታሳድግልኛለህ ታስተምርልኛለህ እኔን መምሰልን ታሳያቸዋለህ ስለዚህ ካስሞችን አጽና መጋረጃዎች ይዘርጉ አትቆጥብ አውታሮችን አስረዝመው ካስሞችሽን አጽኛቸው መጋረጃዎችሽን ይዘርጉ አትቆጥብ አውታሮችን አስረዝሚ ታገለግለኛለህ አሜን በሉ የሚያግዙን ሰዎች ሰጣል መግደላዊት ማርያም ዮሐናና ሶስናኔን እንዳገለግሉ በገንዘባቸው የሚያገለግሉ ሰዎችን እሰጥሃለሁ ሰጥተው የማያወሩ ሰዎችን እሰጥሃለሁ አብረው የሚሆነው ድካምህን አይተው የማይፈርዱብህን ሰዎች እሰጥሃለሁ እነሱ ያግዙሃል አንተ የኔን ስራ ትሰራለህ እኔ ማንነኝና አትበል እኔ ምን አውቃለሁ አትበል እኔ የማውቀው እግዚአብሔር ካንተ ጋር ሆናለሁ እኔ ምን አቅም አለኝና አትበል አቅም ያለኝ እግዚአብሔር ካንተ ጋር ሆናለሁ እኔ አይገባኝም አትበል የምሰራው የማይገባቸው ሰዎች ነው የሚገባቸው አይደለም ሰዎችን ላንተ ሰጥሃለሁ የኔ ስም ደግሞ ያንተ ስም በሰማይ ሲጠራ እኔ አንተን ወክዬ እንደምቆም የኔ ስም ሲጠራ አንተ ለኔ ምስክር ትሆናለህ ምስክር ማለት ያየውን የሰማውን በታማኝነት የሚናገር ማለት ነው አሜን እኔ እግዚአብሔር እንደሆንኩኝ ከሌላ ማንንም እንደሌለ ትመሰክራለህ ያላረኩልህን አደረገልኝ ብለህ መስክርልኝ አላልኩም ሳልባርክ ባረከኝ ብለህ መስክርልኝ አላልኩም ያረኩልህን ንገራቸው አሜን አልጋን ተሸክመህ ሂድ ያለኝ እሱ ነው በላቸው ኃጢአተኛ መሆኑን አላውቅም እውር ነበርኩኝ እያለኝ እሱ ነው በላቸው ጓደኞቼ ሲያልቁ ከሞት የጠበቀኝ ኢየሱስ ነው በላቸው እንቅልፍና ሰላምን የሰጠኝ ኢየሱስ ነው በላቸው ከጫት ገራባ መካከል ከሲጋራ ቁሩ መካከል ከቪኖ ጠርሙስ መካከል ያገኘኝ ኢየሱስ ነው በላቸው ሌላ ንገርልኝ አላልኩም ያረኩልህን ንገርልኝ ነው ያልኩት እሱ ነው ያደረገልኝ ምን ላድርግ ኢየሱስ ነው ጨርቆስ አይደለም መሐመድ አይደለም ኢየሱስ ነው ሰው ያደረገው ስለሱ ነው የሚናገረው ኢየሱስ ነው ሰው ያደረገኝ በላቸው ሌላ ነገር ንገርልኝ መቻልኩኝ አልጋን ተሸክመህ ሂድ ያለኝ እሱ ነው በላቸው ዝም አልልም ዝም በል ዝም አልልም ኢየሱስ ነው ኢየሱስ ነው ዓለም ሁሉ ይወቅ ባለጸጋ ጓደኞችሽ ይወቁ አክስቶችሽ ይወቁ አጎቶችሽ ይወቁ አለቆችሽ ይወቁ እኔ የኢየሱስ ነኝ በያቸው የነገሥታት ንጉሥ ልጅ ነኝ በያቸው ዓለም ሁሉ ይወቅ እኔ ኢየሱስ ነኝ በያቸው የባለስልጣን ልጅ እንኳን ሰበብ ፈልጎ ነው የባለስልጣን ልጅ መሆኑን የሚናገረው የአንድ ሚኒስትር ልጅ ከሆነ እንትን የሚባል መስሪያ ቤት ሄዳል አዎ ሄጃለሁ ምን ነው አይ እንደው እዛ መስሪያ ቤት ሚኒስትሩን ታውቃቸዋለህ አውቃቸዋለሁ አባቴ እኮ ነው ሰበብ ፈልጎ ነው ሰው ስለ ባለስልጣን የሚናገረው አንተ ስለ ነገሥታት ንጉሥ ስለ ጌቶቹ ጌታ እንዴት አትናገረው ኢየሱስ ጌታ ነው ሃሌሉያ ነገራቸው ይስሙት ኢየሱስ ነን ይወቁት ኢየሱስ ነን ይለይለት ኢየሱስ ነን ኢየሱስ ነው ይበላቸው ጌታ ነው በላቸው ክርስትናችን ካሁን በኋላ ሚስጥር መሆን የለበትም ክርስትናችን በአደባባይ ይሰበካል የኢየሱስ መሆናችን አለቆቻችን ሁሉ ይወቁት ዘመዶቻችን ሁሉ ይወቁት እኔ የኢየሱስ ነኝ በላቸው ምስክር ትሆንልኛለህ ደግሞ ልንገርህ ልጄ ሆይ አንተ የኔ ነህና አዲስን ነገር አደርጋለሁ
ሁሉ ጊዜ እስካሁን ድረስ እኮ በሳት ውስጥ ያሳለፍኩ ለጥቅምህ ብዬ ነው። ማድረግ ስላቃተኝ እኮ አይደለም። ማከናወን ስላቃተኝ እኮ አይደለም። ከእንግዲህ በኋላ ደግሞ ታየኛለህ፣ አሳያለሁ። ከእንግዲህ በኋላ አዲስን ነገር አደርጋለሁ። ህይወትሽ አሰልቺ አይሆንም፣ በአዲስ ነገር እሞላዋለሁ። የድግግሞሽ ህይወት ሩቲን አይሆንብሽም። መብላት፣ መጠጣት፣ መተኛት፣ መነሳት፣ ማደግ፣ ማግባት፣ መሞት አይሆንብሽም። አዲስን ነገር ህይወትሽን በአዲስ ነገሮች እሞላዋለሁ። እሺ እባክሽ የኋላውን አዲስን ነገር አደርጋለሁ። ሰማሁሽ እኮ በሳት ውስጥ ስታልፊ፣ ያልሽኝን ሰማሁ በሳት ውስጥ ስታልፊ፣ በመከራ ውስጥ ስታልፊ፣ ነገርሽ ዝብርቅርቅ ብሎ ሁሉ አልሳካ ብሎ ግራ ተጋብተሽ ባለሽበት ሰዎች ሲጠይቁሽ ባይሆንም ጌታ ነው ስትያቸው ሰማሁሽ። ርቦ ጫማ አልቆ ለታክሲ አጥተህ ተሸክረህ ባለህበት ባዶ እግርህን እየሄድክ በመከራ ውስጥ ሆነ ባይባርክም ጌታ ነው ስትል ሰማሁ። ይሆናል ይሳካል ብለህ ሄደህ አይሳካም ተብለህ አትሄድም ተብለህ ተከልክለህ ስትወጣ ከኤምባሲ ሐዘንህን በውስጥህ ውጠህ ባይኬድስ እሱ ጌታ ነው ስትል ሰማሁ። ባላገባም እሱ ጌታ ነው ስትይ ሰማሁሽ። ባይወለድስ እሱ ጌታ ነው ስትይ ሰማሁሽ። በሳት ውስጥ አሳለፍኩሽ፣ ግን አሁን ደግሞ እንደምችል ላሳይሽ። ደግሞ እንደምችል ደግሞ አሳይሻለሁ። አዲስን ነገር አደርጋለሁ። ቀን ቀን አይመሽም አትይም፣ ሌሊት ሌሊት አይነጋም አትይም። እኔ ብታይኝ ከክብር ወደ ክብር በየዕለቱ እለወጣለሁ። አንተንም ከክብር ወደ ክብር ወስድሃለሁ፣ ከመሳካት ወደ መሳካት ወስድሃለሁ። ስለዚህኛው መስግነህ ሳትጨርስ ይኸኛውን አደርጋለሁ። ስለዚህኛው ምስጋና ፕሮግራም አዘጋጅተህ ቀኑ ሳይደርስ ሌላ አዲስ ነገር እናደርጋለሁ። አዲስ ነገሮች እሞላዋለሁ ህይወትን፣ በመደነቅ እሞላዋለሁ ህይወትን፣ በመደነቅ እሞላዋለሁ ህይወትን። ሁሌ አዲስን ነገር አደርጋለሁ። ባህርን ለመክፈል ሁሉ ጊዜ በበትር አልመታም። በካህናት እግርም ባህርን እከፍላለሁ። በመጎናጸፊያም መትቼ ባህርን እከፍላለሁ። ዕውርን ለማብራት ሁሉ ጊዜ ጭቃ አልቀባም፣ እይ ብዬም አበራለሁ። አንዳንዴም እጄን እጭናለሁ። ሁሉ ጊዜ በሰልፍ አልዋጋም። በበረዶም እዋጋለሁ፣ በእሳትም እዋጋለሁ፣ በወሬም እዋጋለሁ፣ በድምፅም እዋጋለሁ። አዲስ ነገር አለኝ። አዳዲስ ነገሮችን ወደ አንተ አመጣለሁ። አዲስ ነገሩን ከፍተህ ሳትጨርስ ሌላ አዲስ ነገር ይመጣል። ይሄኛውን ፓኬጅ ከፍተህ ሳትጨርስ ሌላ አዲስ ነገርን አመጣለሁ። ህይወትህን በሙሉ ከዚች ቀን ጀምሮ በአዲስ ነገር እሞላዋለሁ። አሜን በሉ። ኢየሱስ ጌታ ነው። ሃሌሉያ። በመጋረጃ በማይከደን ፊት ክብሬን ታንጸባርቃለህ። ሁሌ አዲስ ነገርን አሳያለሁ። ስታገለግለኝ ነገር አይለመድብህም። ሁሌ አዲስ ነገር አለኝ። እሱ ቁጣ ነው አትባልም። እሱ ባረካቸዋል ነው አትባልም። እሱ ስቆጣ ትቆጣለህ፣ ስገስጽ ትገስጻለህ፣ ስባርክ ትባርካለህ። ኃይለኛ ሰውን ኃይለኛ ትሆናለህ፣ ትሁት ሰውን ትሁት ትሆናለህ። እኔም እንደማደርግ ትሆናለህ። አንተ ይሬ ነህ። ለሌሎች የሚያሻግር ወንዝ ሲሆን እምቢ የሚል ሲሆን በረሃ ነው ሲባል አንተ ወንዝ እንደው ይሆንለታል ይባላል። አሁን የወሰንኩትን ልንገርህ እስቲ። ይሄኛውን እኔነቴን ደሞ ላሳየው ብያለሁኝ። ይሄኛውን እኔነቴን አይቷል። በረሃቡ ጸጋ እንደምሰጥ አሳየቻለሁ። እስቲ ደግሞ በባረክ እንደምችል ላሳያቸው። እስቲ ደግሞ መስጠት እንደምችል ላሳያቸው። እስቲ ደግሞ ማከናወን እንደምችል ላሳያቸው። እስቲ ደግሞ የድል አምላክ መሆኔን ላሳያቸው። ይሄ ፕሮግራም ይሄ ነው። አዲስ ነገር እናደርጋለሁ። አይኔነ ይላችሁ እስካሁን ስለነበረው ደግሞ ልጄ ሆይ በድካም ውስጥ በውጊያ ውስጥ ስለተፈጠረው ነገር ሁሉ መተላለፍሽን ደምስሻለሁ። እኔ አላስታውሰውም፣ በደልህን ደምስሻለሁ። በውድቀት የነበረውን ኃጢአትን በሙሉ ደምስሻለሁ። አስቸግረህ የነበረ እውነት ነው። በጎችን ሰዋልኝ አላልኩም፣ ዕጣን እጠንልኝ አላልኩም፣ የእህል ቁርባን አቅርብልኝ አላልኩም። የኔ ይሁንልኝ አልኩ። ተቀላቀልክብኝ፣ ተደባለቅብኝ፣ ልቤን አሳዘንከው። ነገር ግን አሁን ስባርክህ ምንም የህሊና ክስ አይኖርብህ። መተላለፍን ደምስሻለሁ። ፈጽሞ ረስቼዋለሁና እርሳው፣ ደምስሻዋለሁና እርሺው። አልቆ
አልቆጥርብሽም በደልሽን። ስታጠፋ ይሃለሁ ልቆጣህልና ወዲያ አይችልም። ስትበድይኝ አይሻለሁ ልገስጽሽ ልመታሽልና አልችልም። እንደ ኖህ ውሃ ነው ምያለሁ ባንቺ ላይ እንዳልቆጣሽ ማልኩኝ፣ እንዳልተውሽ ማልኩኝ። ኃጢአትሽን አላስበውም ከእንግዲህ። አታፍሪም ከእንግዲህ አትፍሪ፣ አትዋረጅምና አትደንግጪ። የመበለትሽን ስድብ ከእንግዲህ በኋላ አታስቢው። እኔ ትቼዋለሁና ተወው። በኃጢአት ደስ ስላለኝ አይደለም፣ ድካምህን ስለማውቅ ነው። ድካምህን ስለማውቅ ነው። ሲያቅትህ ስትፍገመገም፣ በጽድቅ በቅድስና ለመኖር ስትሞክር፣ ስትንገዳገድ፣ ስትወድቅ ሳነሳ ደግሜ አልበድልም እግዚአብሔር ሆይ ይቅር በለኝ ስትለኝ፣ ስትንገዳገድ፣ ስትወድቅ ሳነሳ፣ አሁን ግን በቃ ብያለሁ። ኃጢአትሽን በሙሉ ደምስሼዋለሁ። ኃጢአትህን በሙሉ ደምስሼዋለሁ። በፍርድ በሚነሳብሽ ምላስ ሁሉ ላይ ትፈርጅበታለሽ። እንዳትነኳት ብያለሁ። እንዳትጠጓት ብያለሁ። እንዳትናገሯት ብያለሁ። በፍርድ በሚነሳብሽ ምላስ ሁሉ ላይ ትፈርጅበታለሽ። ኢየሱስ ጌታ ነው። ሃሌሉያ! እንኳን እግዚአብሔር ሆንኩኝ። ሃሌሉያ! እንግዲህ በኋላ ያለውን ደግሞ የህይወትህን ምዕራፍ ልንገርህ። በውሃ ውስጥ ታልፋለህ። እስካሁን ድረስ የነበረው ከዚህ ቀን በፊት የነበረው በእሳት ውስጥ ነበር ያለፍከው። አይመችም፣ ያቃጥላል፣ ይለበልባል፣ ያንገበግባል። የችግሩ፣ የማጣቱ፣ የጉስቁልናው፣ የውጊያው እሳት አይመችም። ጎርብተዋል፣ ግን ሰምቻለሁ ያልከውን አሁን ደግሞ በውሃ ውስጥ ተሰልፋል። በመከራ ውሃ ውስጥ አይደለም። እግዚአብሔር ለምድሪቱ በወራቱ ዝናብ ይሰጥ ዘንድ የእጅንም ሥራ ይባርክ ዘንድ ሰማያትን ይከፍታል ተብሎ እንደተጻፈ ሰማያት ሲከፈቱ የሚመጣ ነገር ነው ውሃ። አስራቱን ወደ ጎተራ አስገቡት። ቅድም ፓስተር ለዚህ ይሆናል ያነሳው። አስራቱን ወደ ጎተራ አስገቡት። እኔ ደግሞ የሰማይ መስኮትን ባልከፍትላችሁ በዚህ ፈትኑኝ። የሰማይ መስኮት ሲከፈት የሚመጣ ነገር ነው ውሃ። አክሳ አባቷን ጠየቀችው፣ በረከትን ስጠኝ አለችው። በሬ አልሰጣትም፣ ላም አልሰጣትም፣ ወርቅ አልሰጣትም። የላይኛውንና የታችኛውን ምንጭ ሰጣት፣ ውሃ ሰጣት። የእግዚአብሔር መንፈስ በላዩ ላይ ሲሞላ በተቆፈረው ሸለቆ ውስጥ ውሃ መጣና ሞላ። መርገም አልሞላም፣ በረከት ነው ውሃ። በግንባሩ ወድቆ ሲጸልይ ኤልያስ ውሽንፍሩ ብዙ ነው ብላ ጠጣ አለው አክዓብን። ደግሞ በውሃ ውስጥ ልናልፍ ያመናል። ዛሬ የለም። እስቲ ደግመህ ሃሌሉያ! ዝናብ ይዘንባል። ሃሌሉያ! ዶፍ ዝናብ ይዘንባል በህይወታችን ላይ። ዶፍ ዝናብ ይዘንባል በዚህ ጉባኤ ላይ። ግድቦቹ በሙሉ ይነደላሉ። በረከትሽ ስላልመጣ አይደለም፣ ወንዝሽን ገድቦ አስቀምጦት ነበር እግዚአብሔር። አንቺ እዚህ ጋር በድርቀት ውስጥ ነው ያለሽው። ገድቦት ነበር እግዚአብሔር። ዛሬ ግድቡን ያፈርሰዋል። ወንዞችሽ ወደ ቤትሽ ይገባሉ። ወንዞች ወደ ቤተ ክርስቲያን ይገባሉ። ከላይ ዝናብ ይዘንባል፣ ከታች ወንዝ ይመጣል፣ ከስር ምንጭ ይፈልቃል። በውሃ ውስጥ ደግሞ አሳልፈሃል። በውሃ ውስጥ ደግሞ ትኖራለህ። ደግሞ ላሳይ ነው እንደምችል። እስቲ ላሳያቸው ማድረግ እንደምችል። ታውቃላችሁ እግዚአብሔር አንዳንድ ጊዜ ይወራረዳል። እስቲ ደግሞ ላሳይ። አንዳንድ ሰዎች አሉ የሚያስነሳቸው እግዚአብሔር። እስቲ ማበልጸጌን ደግሞ ላሳያቸው። ዓለም ሁሉ ይመልከት። ማበልጸግም ይችላል። ቪዛ ነው ቪዛ መስጠትም ይችላል። ልጅ ነው ልጅ መስጠትን ይችላል። ትዳር ነው ትዳር መስጠትንም ይችላል። ትምህርት ቤት ነው ትምህርት ቤት ማስገባት ይችላል። ስራ ነው የስራ በር መክፈት ይችላል። ደግሞ እንደምችል እስቲ ላሳያቸው። ጊዜው ነውና በሳት ውስጥ አልፈዋልና ማከናወን ማድረግ እንደምችል መክፈት እንደምችል ደግሞ እስቲ ላሳያቸው።
በልብህ አይተኸው የተመኘኸውን ቅዱስ ምኞት ሁሉ አደርግልሃለሁ። ቢያደርገው ምን አለ እግዚአብሔር ቢያደርገው ብለህ የተመኘኸውን ቅዱስ የሆነ ምኞትን ሁሉ አደርገዋለሁ። መንፈሳዊውን በረከት አመጣለሁ፣ ወንዞችን አመጣለሁ፣ በአገልግሎት ወንዞችን አመጣለሁ፣ በቤት ወንዞችን አመጣለሁ። የበረከት ወንዞችን አመጣለሁ። ግን ከላይ ሲዘንብ ከጎን ወንዝ ሲመጣ ከታች ምንጭ ሲፈልቅ ግራ እንዳይገባ ወንዙም ደግሞ ይዞ እንዳይሄድ እኔ አብሬ ይሆናል። በሰዓት ውስጥ ያልፉ የተደነኩባቸው ልጆች የነበሩ በሰዓት ውስጥ አሳለፍኳቸውና በውሃ ውስጥ ይለፉ ብዬ ምንጩን ሳፈልቅ ወንዙን ሳመጣ ዝናቡን ሲያዘንብ ውሃው አሰመጣቸው። መጸለዩን እርግፍ አድርገው ተውት። ጾም ጸሎቱን ተውት። ጓደኛ መቀየር ጀመሩ። ስቴኪኒ ይዘው መዞር ብቻ ሆነ ስራቸው። ሁሉን ነገር እርግፍ አድርገው ተውት። ወንዙ ይዟቸው ሄደ። ልጄ ሆይ ዝናቡ ይዘንባል፣ ወንዙም ይመጣል፣ ምንጩም ይፈልቃል። ይዞ እንዳይሄድ ግን እጅህን ይዛለሁ። ጊዜ አብሬ ይሆናለሁ። ኢየሱስ ጌታ ነው። መከራውን ቻሉበት፣ በረከቱን ግን አልቻሉበትም። ማጣቱን ቻሉበት፣ ማግኘቱን ግን አልቻሉት። ረሃቡን ቻሉት፣ ጥጋቡን ግን አልቻሉትም። እግዚአብሔር ባርኳቸው ጨዋ የሆኑ ሰዎች አሉ። እኔ ግን እባርካለሁ፣ ግን አብሬ እሆናለሁ። ለምነኝ በሰጠው ዴክ ሙቪ እየተከራየ እንዳታይበት፣ ለምነኝ በሰጠው መኪና ኮረዳዎችን እንዳትሄድበት፣ ያለህበት ህብረት እንዳያስጠላ፣ ቤተ ክርስቲያን መምጣት እጅ እንዳይልህ፣ እኔ ደግሞ እባርክህና በረከቱ ጠርጎ ይዞ እንዳይሄድ አብሬ ይሆናል። እጠነቀቅልሃለሁ ልጄ ሆይ። በውሃ ውስጥ ስታልፋለህ፣ በውሃ ውስጥ ስታልፍ ግን እኔ አብሬ ይሆናለሁ። እኔ አብሬ ይሆናለሁ። ዝናቡ ሊዘንብ ነው፣ ወንዞቹም ሊመጡ ነው፣ ግድቡም ሊፈርስ ነው፣ ምንጭሽም ሊመነጭ ነው። በውሃ ውስጥ ደግሞ ልታልፊ ነው። መከራሽ እንዳለፈ ውሃ ትረሻዋለሽ። በብዙ መከራ ውስጥ ያለፈ ሰው አገኘሁኝና እስቲ ንገረኝ አልኩት። ስለ ድሮ እንዴት ነው ያሳለፍከው አልኩት። እውነትም ሊነግረኝ ፈለገ። ምን መሰለ መከራው ልክ እንደዚህ ትረሳዋለህ። መከራህን ዛሬ አስለቀሰኝ መከራ ማድረግ እንደምችል አሳያቸው። ደግሞ ማከናወን እንደምችል አሳያቸው። ጠላት በአንተ ዘንድ አይቀርብም። የእግዚአብሔር ቃል እንደዚህ ይላል፣ ርኩስ መንፈስ ከሰው በወጣ ጊዜ እረፍትን ፍለጋ ውሃ በሌለበት ይሄዳል ይላል። የተዋጋኸው በዙሪያ ውሃ ስላልነበረ ነው። አሁን ውሃ በውሃ ነህ፣ አጠገብን ይቀርባል። ጠላት ሊዋጋ አይችልም። ውሃ በሌለበት ነው የሚሄደው። እረፍት ፍለጋ አጠገብህ መጥቶ አያርፍም። እረፍት ፍለጋ ውሃ በሌለበት ይሄዳል። በአንተ ዙሪያስ ውሃ አለ፣ በቤትም ውሃ አለ። አንተ በበረከት ወንዝ ውስጥ ነው የምታልፈው። እንግዲህ በኋላ ኑሯችሁ በባህር ነው። ዋናን አስተምርሃለሁ። ዋና እንደማትችልበት አውቃለሁ። እንዴት እንደሚዋኝ ያሳያል። እንዴት እጅ እንደሚዘረጋ ያሳያል። እንደሚቀዘፍ ያሳያል። እንዴት ወደፊት እንደምትወረወር ያሳያለሁ። በበረከት ውስጥ እየኖርክ ጨዋ መሆንን አስተምርሃለሁ። በበረከት ውስጥ እየኖርክ መንፈሳዊ መሆንን ያሳይሃለሁ። ዋናውን ያስተምራለሁ። አትፍራ። የሚያስደነግጥ በረከት ነው የሚመጣው ወደ ቤት። ግራ የሚያጋባ ነገር ነው የሚመጣው ወደ ህይወት። ግራ የሚያጋባ በረከት ነው፣ ድንገት ነው የሚመጣው። እንደ ደራሽ ወንዝ ነው፣ እንደ ጎርፍ ነው የሚመጣው። አትደንግጥ፣ አይዞህ፣ እኔ ዋና አስተምርሃለሁ። ይዞህ አይሄድም፣ ዋናን አስተምርሃለሁ። እንደ ዛሬ መጣኸው ደግሞ የተንከራተትከው ለምን እንዳመጣው ልንገርህ። ብዙ ተከራክረህ ነው የመጣኸው። አልሄድም ብለሽ ብዙ ተከራክረሽ ነው የመጣሽው። ያመጡሽ ግን ሃይማኖትሽን ሊያስቀይሩሽ አይደለም። አንቺ የኔ ስለሆንሽ የኔ መሆንሽን እንትነግርሽ ነው የመጣሽው። አንቺ ወላጆችሽ አይደለሽም። አንቺ የትኛውም ሃይማኖት አይደለሽም። አንቺ የኔ እግዚአብሔር ነሽ። ገንዘቤ ስለሆንኩኝ ነው የጠራሁሽ። ሀብቴ ስለሆንኩኝ ነው የጠራሁሽ። ላከብርሽ ነው የጠራሁሽ።
ታውቃላችሁ በዓለም እያለሁኝ እኔ ቦታዬ ነበር የጠፋኝ። ናይት ክለብ እሄዳለሁ ቁጭ ብዬ እየጠጣሁ ቦታዬ እንዳልሆነ ግን አውቀዋለሁ። የሚቀመበት ቦታ ሄዳለሁ እቅማለሁ ግን ቦታዬ እንዳልሆነ አውቀዋለሁ። ምሁራኖቹ ማዕከል የሚፈላሰፉት ማዕከል ተቀምጫለሁ ቦታዬ እንዳልሆነ አውቀዋለሁ። የት ነው ታዲያ ቦታዬ? ከዛ መጣሁ የሆኑ ሰዎች ጋር የማያጨሱ የማይጠጡ የማይቅሙ ሲናገሩ ጌታ ይባርክህ የሚሉ ደግሞ ኢየሱስ ጌታ ነው የሚሉ ነገራቸው የተለየ ሰዎች ማዕከል መጣሁና እስቲ ሌው ብዬ ማዕከላቸው ቁጭ አልኩ። ቦታዬን አገኘሁት። ምሁራን ማዕከል ስፈልገው ኖሬ በናይት ክለብ ስፈልገው ኖሬ አሁን ግን አገኘሁት አልኳቸው። ይሄ ነው ቦታ ያልኳቸው። ኧረ ተው እባክህ ተስፋ የቆረጡ ሰዎች የሚቀመጡበት ነው አሉ። ተው አልኳቸው። ይሄ ነው እኔ ቦታ ያልኳቸው። ከዚህ አልወጣም እነሱ ጌታን ያወቁ ሰዎች ናቸው አልኳቸው። እውነት የበራላቸው ሰዎች ናቸው። ቅድስናቸው የሚያስደንቅ ሰዎች ናቸው። የከበሩ የእግዚአብሔር ሕዝቦች ናቸው። ከዚህ አልሄድም አልኳቸው። ለዘላለም ከዚህ አልሄድም። ወንድሜ አንተም ቦታ ጠፍቶብህ ቦታህን ልንገርህ። ቦታህ በእግዚአብሔር ሕዝብ ማለት አንተ የእግዚአብሔር ነህ። የማንም አይደለህም። አንተ የእግዚአብሔር ነህ። ሃሌሉያ። እስቲ አሁን እንደምናደርገው ልንገራችሁ። ትነሱና እጆቻችሁን ትዘረጉና አሁን ዝናብ አይደለም መጀመሪያ ዶፍ ዝናብ አትጠብቁ። ወንድሜ ዳመና የለም ብሎኛል። ደግም ዳመናውን አይቼዋለሁ። ዳመናው አለ እዚህ ቦታ ላይ። መጀመሪያ ካፊያው ይመጣል። ካፊያው መውረድ ይጀምራል። ከዛ በኋላ ዝናብ ይዘንባል። ይሄ የተገደበው ግድብ በሙሉ ይፈርሳል። ቤታችሁ ስትገቡ በሙሉ ሶፋ ወንበሩ በወንዝ ተቅለቅልቆ ነው የሚጠብቀው። ኢየሱስ ጌታ ነው። እስቲ እንነሳ ሁላችንም። ሃሌሉያ ሃሌሉያ ሃሌሉያ። ይቅር ብሎሃል። አንተ የእግዚአብሔር ነህ። ዛሬ ወደ እግዚአብሔር ትመለሳለህ። እስቲ እያመሰገን ነው ወገኖቼ። ዝናብ መዝነብ ይጀምራል። ዝናቡን ትቀበላላችሁ። ከስር ምንጭ ይፈልቃል። ቤታችሁ ወንዝ ይገባል። ሕይወትህ በወንዝ ይጥለቀለቃል። ዋና መማር ትጀምራላችሁ። በውሃ ውስጥ ታልፋላችሁ። ኢየሱስ ጌታ ነው። ሃሌሉያ። God,